12 ሆነሽ እኔ ቤታ 8 ላይ አልቀመጥም እወጣለሁ። ይሄንን እንገርሽ ካንቺ ቤት መጥተው እንግዲህ አንቺ ረስቼው መኮ አንበሳ ሰጠኝ እኮ ባለፈው እመቤቴ ረስቼው ነገርኩሽ። እንኳን ሰጠሽ ዛሬ የሚድገምሽ ዛሬም ካለው ይድገምሽ። ምን ነው ኩምሽሽ አረግሽኝ? በስመ አብ ወወልድ ወመንፈስ ቅዱስ ይድገምሽ። ዛሬም ካለው የኔ አባት ይድገምሽ ይስጥሽ። በስመ አብ ወልድ ይሄስ የመቀኝነት አይ ከዓይንሽ ላይ ግልጥ አለብሽ። ተገለጠ፣ ከዓይንሽ ላይ ተገለጠ። ውዴ አስታወቀብሽ። መኩለኔ አንበሳ ስለሰጠኝ አላንቺ ስላልተሰጠሽ የሆነ ነገር አስታወቀብሽ። ላይክ ይሁን ላይክ አስፎገረብሽ እኮ ጉቺ። የፊት ለፊት ያስታውቃል እኮ እዚህ ያስታውቃል እኮ ጉቺ። አስፎገረብሽ እኮ። ኧረ ጉቺ ኧረ ተረጋጊ፣ ሰው እየታዘበሽ ነው። ውጪ ደግሞ ሱሪ ወልቆ ደግሞ ሳምንቱ ሙሉ በእንትና ስሬው እኮ በስመ አብ ወወልድ ወመንፈስ ቅዱስ 17 አበባ ስጡ። ይሄ በዚያ ስሬው ኖ ወልቆ ዘንድሮ አዋርዶኝ 17 ላይ ተለያይቶ አንዳንድ አበባ ስጡ። Be there for big moments, even when you're not. Send money home with Jenny too. ሁላችሁም አንዳንድ አበባ ሰዎች አላችሁ። አንዳንድ አበባ የተለያዩ የሰጣችሁ ነው ያልሰጣችሁ አንዳንድ አበባ የሰጣችሁ ማለት ያልሰጣችሁ አዳዲስ ሰው አንድ ሶስት አበባ ይቀራል። ሶስት የተለያዩ አንድ ጉቺ በትልቅ ስኮር ካልሆነ ዊኔን እንዳትወስጪው አደራ። 7 ሜትር እንጨት ይግባብሽ። እኔን ለመጣል ተውኩት እኮ ጭፈራውንም ተውኩት። ጋይስ ለመድኃኒዓለም 16 ዊን በ7000 ሲሄድ ይሄ አሁን ግፍ አይደለም ወይ?
አሁን ይሄ ግፍ አይደለም ወይ? በ16,000 ውሰጁ፣ በ16,000 ውሰጁ። ጉቺ 10,000 ከሰጡሽ ከጨመሩት ውሰጂ። በማርያም አትውሰጂብኝ። ወይኔ ዋርኒንግ ሰጠኝ። ጉቺ ዋርኒንግ ሰጠሽ። ነይ ውጪ፣ ነይ ውጪ። ማርያም ዋርኒንግ ሰጠሽ። ምናምን ነው ይኸው ማርያም እኔ ጋር መጣ። አይታይሽም? ለአንቺ አይደለም ጉቺን አስወጫት ይላል። ምን አላለም? አባቴ ነው። ምን አድርጌ እኔ ምን አድርጌ ነው አስወጫት የሚለኝ? ቆይ ላሳይሽ እኮ ነገር ምን አባቴ ነው። ገኝ ዝናቡን እንጠቀም። አጥፊልኛ። ይኸው መቤቴ አጥፊልኝ፣ ኧረ አጥፊልኝ በእግዚአብሔር። ቻው ማትለኝም እንዴ? ምን አድርጋ ነው ጋይስ? ምኗን ነካካች ጉቺ? በስመ አብ። ምንድን ነው? ምን አድርጋ ነው ደግሞ ማለት ነው? እሷን ታላስወጣዋት እኔ ላይ ነው እንትን የሚልብኝ። ምን አድርጋ ነው ጋይስ? ምን አድርጋ ነው ጉቺ? እኔ ዞር ስል ምን እየጎረጎረኝ ነበር? ምን እየጎረጎረኝ ነበር ጋይስ? ሁካ ምን ከላይ መውጣት አለባት። መልሳ ላከችብኝ። ጉቺ ከላይብሽ ሙሉ በሙሉ መውጣት አለብሽ። ጽፏል፣ መጽሐፍ ጽፏል። ላይቼዋለሁ። ግን ምን አድርገን ነው? ምን አድርጌ ነው? ሻድ ያጨሽ ነው መቼ? ወደዛ ዞሬ ነው አማጨሰው። መቼ አይቶ? ኦቪፕ ነው ይሻላል እኮ አይቶ ነው። 7 ሜትር ያልሽው አይቻልም። ቀን በቀን አንድ የምለው ምን ያገናኘው? ደግመሽ በሙሉ አካውንትሽን ታጫታለሽ። አድበሽ ተቀመጭ። ውጪ ማሬ። ባለፈው ምን በሰው ምክንያት እንትን ብሎብኛል። ከላይቭ ላይ ሙሉ በሙሉ ካልወጣሽ ማለት ነው እንዳለ እንትንሽ ለእኔ አይደለም ስሚ፣ ለአንቺም ይቆርጥብሻል። አዲስ እንትን ነው። ወጥቼ ልግባሽ። በቃ ወጣስ ግቢ ላኪልኝ። እሺ ሰበር እንጨት የኔ ግፍ ነው፣ የኔ ግፍ። አንተ አክሊሉ